ቤቶቹ ጥርቅም ተደርገው ተዘግተዋል። ቆዳቸው የፀሐይ ብርሃን አርፎበት የማያውቅ ሕፃናት፣ በሐፍረትና በመገለል አንገታቸውን የደፉ ቤተሰቦች። ዘላለም ደሳለኝ በጎንደር የተዘጉ በሮችን ማንኳኳት ሲጀምር የተመለከተው ይህንን ነበር። ዘላለም እባላለሁ። የኦኩፔሽናል ቴራፒስት ነኝ። ዘላለም በኢትዮጵያ የመጀመሪያዎቹ ኦኩፔሽናል ቴራፒስቶች ውስጥ አንዱ ነው። እነዚህ እናቶችን በማገኝበት ጊዜ፣ ልጆችን በማገኝበት ጊዜ በጣም ብዙ ጋፖች ነበሩ የተረዳሁት። የአገልግሎት ጉድለት፣ የቁሳቁሶች እጥረት፣ የተስፋ ምክነት። ግን ለዘላለም የታየው ይህ ብቻ ሳይሆን የወደፊቱም የተስፋ ጭላንጭል ነው። ይህ ፓትሮን ነው። እኔ ቢንያም ነኝ። ክፍል 1 የችግሩ ምንነት። እውነት ለመናገር ልጅ እያለው አካል ጉዳት ሲባል ቀላልና በግልጽ የምንረዳው ለምሳሌ አካልን ማጣት ወይንም የሚታይ አካል መጉደል መስሎ ነበር የሚሰማኝ። በእኔ አይን ሁሉም ከበሽታ ከህመም፣ እውነቱን ለመናገር ከሆነ አይነት ቁጣ ወይንም መርገምት ጋር የተያያዘ መስሎ ነበረ የሚሰማኝ። ሆኖም አንድ ቀን ይህንን ግንዛቤን የሚቀይር በጣም አስደንጋጭ ነገር በድንገት ተከሰተ። አንድ ዘመድ ያለች በዕለቱ ሞቅ ያለ ወሬ በስልክ እያወራን እንደነበረ አስታውሳለሁ። እንደተለመደው ስቀን ተጫውተን ስልኩ ተዘጋ። ከ30 ደቂቃ አካባቢ በኋላ ተደውሎ ስትሮክ እንደመታት ሰማሁ። ሁሉም ነገር በጣም በድንገት ነበር የተከናወነው። ወዲያው ለጠይቃት ስሄድ ሰውነቷ ለመታዘዝ እምቢ ብሎ አንደበቷም ለመነጋገር ተሳስሮ ነበረ። ያ ቅጽበት በጣም ነካኝ። አካል ጉዳተኝነት እጅግ በጣም ቅርብ ነገር እንደሆነ ተረዳሁ። ይህ ነገር በማንኛውም ሰዓት ማናችንም ላይ ሊከሰት ይችላል። አካል ጉዳት ከምናስበው በላይ ለሁላችንም ቅርብ ነው። ግን አካል ጉዳት ማለት በእርግጥ ምን ማለት ነው? አካል ጉዳት የሚለው ቃል አካላዊ ሁኔታን ወይንም ጉድለትን ብቻ ነጥሎ የሚወክል አይደለም። እንደ እውነቱ ከሆነ አካል ጉዳት ስለ መሰናክሎች ነው። ይህ ማለት ለመውጣት ስለሚገድቡ የህንፃ ደረጃዎች፣ በንቀትና በአድሎ ስለተተበተቡ የማህበረሰብ አመለካከቶች፣ በእኩል አይን ስለማያስተናግዱ ድርጅቶች፣ አግላይ ስለሆኑ ሐሳቦችና አሰራሮች እንደማለት ነው። ባጭሩ አካል ጉዳተኝነት ማለት በዙሪያህ ያለው ዓለም ወይንም ከባቢ እሺ ከማለት ይልቅ እምቢ፣ አይሆንም፣ አትችልም ሲልህ ማለት ነው። በኢትዮጵያ 17.5 ሚሊዮን ገደማ አካል ጉዳተኞች ይገኛሉ። ይህ ማለት ከአጠቃላይ ህዝቡ 15% ገደማ እንደማለት ነው። ሆኖም ግን በታሪካችን እነዚህ ወገኖች ትርጉም ያለውና የተሟላ ህይወት እንዲኖራቸው የሚያስችሉ ባለሙያዎች እምብዛም አልነበሩንም። ይህ እጅግ በጣም ትልቅ ሊባል የሚችል ጉድለታችን ነው። ከእንደገና ስምሽን ትጠሪያለሽ? እሺ፣ ራሄል ራሄል ኦላና አሁን መምህር ናት። ሆኖም በዘርፉ ከመሰልጠኗ በፊት አካል ጉዳተኝነትን የምትረዳው እንደማናችንም ነበር። ህጻናት ሴሬብራል ፓልሲ ሲኖርባቸው ከዛ በኋላ ህይወታቸው ምንም መስራት እንደማይችሉ ጨለማ እንደሆነ የሚታይበት ነው። በካናዳ የከፍተኛ ትምህርቷን በምትከታተልበት ወቅት አንድ ያስደነቃት ነገር ገጠማት። ተማሪ በሆንኩበት ጊዜ በእኛ ሀገር ያልተለመደ አይክንሴ አፍሪካ ውስጥም ያን ያለ ያልተለመደ አንድ ያጋጠመኝ ክስተት ቢኖር ዲሴቢሊቲ ያለባቸው በማህበረሰብ ውስጥ የሚኖሩ ሰዎች ተጋብዘው ወደ ተማሪዎች ጋር ይመጡ ነበረ። እንዴት ነው ህይወታቸውን የሚመሩት የሚለውን የራሳቸውን ተሞክሮ ይነግሩን ነበር። ከዛ ውስጥ አንድ በኩዊንስ አይ ቲንክ ካልተሳሳትኩ የፒኤችዲ ተማሪ የሆነ ሴሬብራል ፓልሲ ያለበት ደግሞ የሴሬብራል ፓልሲውን ምን ያህል አካሉ ላይ ጉዳት አድርሶታል የሚለውን ደግሞ ለማየት ንግግር እንኳን በሰፖርት ፐርሰን እገዛ
እና መራመድ የማይችል እና በዊልቸር የሚንቀሳቀስ ሰው መጥቶ ነበረ እና ያንን ሳይና በኢትዮጵያ ደግሞ ያለውን እንደው ሴሬብራል ፓልሲ ድጋሚ እንደ ኤግዛምፕል እንደ ምሳሌ ብንወስድ ምን ያህል ትኩረት እንደተሰጠው ህፃናት ሴሬብራል ፓልሲ ሲኖርባቸው ከዛ በኋላ ህይወታቸው ምንም መስራት እንደማይችሉ ጨለማ እንደሆነ የሚታይበት ነው እና እንደ ኦኩፔሽናል ቴራፒ አይነት ያሉ ዘርፎች ውስጥ ያሉ ባለሙያዎች ደግሞ እነሱን አግዘው እንደ ማንኛው ሙሉ አካሉ እንደሚሰራ ሰው ህብረተሰብ ውስጥ መሳተፍ እንደሚችሉ። ኦኩፔሽናል ቴራፒ ልዩነቱ በእርግጥም ይህ ነበር። ግን ኦኩፔሽናል ቴራፒ ማለት ምን ማለት ነው? ይህን ጥያቄ ለአኑሽካ ማዚንጋንጅራ አቅርቤላት ነበር። አኑሽካ በኢትዮጵያ ውስጥ ኦኩፔሽናል ቴራፒን ለማቋቋም ላለፉት 10 ዓመታት ስትሰራ ቆይታለች። እንደ ዘርፉ ባለሙያነቴ አንድ ነገር ግልጽ ማድረግ እፈልጋለሁ። በተለምዶ ኦኩፔሽናል ቴራፒ ሲባል ስራ ከምንለው ነገር ጋር ብቻ አዛምዶ የማየት የተሳሳተ አዝማሚያ አለ። ብዙዎች ከጉዳት በኋላ አንድን ሰው ወደ መደበኛ ስራ በመመለስ ዙሪያ ብቻ የሚያጠነጥን እንደሆነ ያስባሉ። እርግጥ ነው ያ አንዱ ክፍል ሊሆን ይችላል። ግን ለኛ ኦኩፔሽናል ቴራፒ ማለት እንደ ፍቃድ መከወን ያለብህን ማድረግ የምትፈልገውን ወይም የምትወደውን ነገር በሆነ ምክንያት ማድረግ ቢሳንህና ብትቸገር ይህንን መከወን እንድትችል ለማገዝና ለማብቃት የሚሰራ ዘርፍ ነው። በእርግጥ የምናወራው በጣም ትላልቅ ስለሆኑ ወይንም በጣም ጉልህ ስለሆኑ ነገሮች ብቻ ሳይሆን እንደ ሰው በየዕለት እንቅስቃሴዎቻችን ውስጥ ስለምናከናውናቸው ትንንሽ ስለሚመስሉ ጉዳዮችም ጭምር ነው። ኦኩፔሽናል ቴራፒ ማለት በየቀኑ ፊቱን መታጠብ ላቃተው ሰው እንዴት ፊቱን መታጠብ ይችላል? እንዴት ነው ፊት መታጠብ የሚለውን ኤክሰርሳይዝ ወይም አክቲቪቲ የሚያግዙትን አሲስቲቭ ቴክኖሎጂ ወይም የተለያዩ ቴክኖሎጂ ያመጣቸውን ሰፖርቶች በመጠቀም ያ ሰው ፊት መታጠብ እንዲችል ማስቻል እንችላለን። ትምህርት ቤት ውስጥ ክላስ ውስጥ ቁጭ ብሎ የመጨነቅ ወይም የአይምሮ የተለያዩ ጉዳቶች የደረሰበት ሰው ትምህርቱ ላይ ማተኮር ካቃተው እንዴት አድርገን ነው ልናግዘው የምንችለው የሚለውን ያ ከትንሽ አክቲቪቲ ከምንላቸው እስከ ትልቅ ፕሮዳክቲቪቲ ቢሮ ውስጥ ቁጭ ብሎ ስራ እስከ መስራት ድረስ ሰዎችን ሰፖርት ማድረግ ከፈለጋችሁ ኦኩፔሽናል ቴራፒን ጆይን አድርጉ እላችኋለሁ። ግን አንድ ትልቅ ችግር አለ። ይህም በአማርኛ ቋንቋ ኦኩፔሽናል ቴራፒን የሚገልጽ አቻ ትርጉም የለም። ይህ ማለት ዘርፉ ጭርሱኑ በሀገራችን ፈጽሞ አይታወቅም ማለት ነው። እናም አንድን ሰፊ የሕክምና ዘርፍ ለመጀመሪያ ጊዜ በኢትዮጵያ እያስተዋወቅን ነው። አንድ ነገር ግን ማሰብ አለብን። በሀገሬው ልሳን ስም እንኳን የሌለውን አንድን ሙያ ለ120 ሚሊዮን ሰው እንዴት ማስተዋወቅ ይቻላል? ይህንን ከረፍት በኋላ የምንመለስበት ይሆናል። ክፍል 2 የችግሩ መፍትሄ። ኦኩፔሽናል ቴራፒን ወደ ኢትዮጵያ ለማምጣት የመንግስትን ይሁንታ ማግኘት እጅግ በጣም አስፈላጊ ሂደት ነው። በኩዊንስ ዩኒቨርሲቲ ፕሮፌሰር የሆኑት ሄዘር አልደርሴይ የኢትዮጵያ መንግስት ባለስልጣናት ወደ ካናዳ መጥተው ልምድ ልውውጥ እንዲያደርጉና ዓላማውን በአይናቸው አይተው እንዲረዱ ለማድረግ ጋብዘዋቸው እንደነበረ ይናገራሉ። ከተለያዩ የመንግስት መስሪያ ቤቶችና ከትምህርት ዘርፍ የተወጣጡ ተወካዮችን ጋብዘን ነበር። በርካታ መስሪያ ቤቶችን ያካተተ ልዑክ ነበር። የሲቪል ሰርቪስ፣ የትምህርት፣ የጤና ጥበቃ ሚኒስቴር ባልደረቦች ተገኝተዋል። ምክንያቱም ኦኩፔሽናል ቴራፒ በእርግጥም ዘርፈ ብዙና ሰፊ ጉዳዮችን ያማከለ ነው። የኦኩፔሽናል ቴራፒ ባለሙያዎችን በትምህርት ቤቶች፣ በስራ ቦታዎች፣ በሆስፒታሎች፣ በክሊኒኮች ታገኛለህ። እነዚህ ተወካዮች ኩዊንስ ዩኒቨርሲቲ ድረስ መጥተው ይህ ሙያ ምን እንደሚመስልና እንዴት እንደሚሰራ በተግባር መመልከት ቻሉ። እናም እንግዶቹ ተዘዋውረው
ሆስፒታሎችን ጎበኙ፣ ትምህርት ቤቶችን ተመለከቱ፣ ብዙ ነገሮችን አዩ። ሆኖም ቁም ነገሩን ያጎላች አንዲት ቅጽበት ተከሰተች። ይህ የሆነው በምሳ ሰዓት ሁሉም በማዕድ ዙሪያ በተሰባሰበበት ወቅት ነበረ። ታውቃላችሁ፣ ጥሩ ምሳ ነበረ። እንደውም አንዳንዶቹ በቅርብ ዓመታት ከበሉት ምርጡ የጾም ምግብ እንደሆነ ሲመሰክሩ ሁሉ ነበር። በእውነቱ ምግቡ በጣም ጣፋጭ ነበረ። ሆኖም ማን እንዳዘጋጀው አስቀድመን አልነገርናቸውም ነበር። ከበሉ በኋላ ግን እውነቱን ስንነግራቸው ሁሉም ለማመን ተቸግረው ነበር። ምግቡ የተዘጋጀው የአእምሮ ጤና ችግሮች ወይም ህመሞች ባለባቸው ሼፎች ነበር። እነዚህ ምግብ አብሳዮች ቢላዋ እና የመሳሰሉትን ስለታማ ነገሮችን ካለምንም አደጋ መጠቀማቸው እንግዶቻችንን ሳያስገርማቸው አልቀረም። አየህ፣ ዋናው ቁም ነገር እዚህ ጋር ነው። ማህበረሰቡ ስለ እነዚህ ሰዎች ያለው አመለካከት። እኛ እንደ ማህበረሰብ እነዚህን ነገሮች እንዴት ልንዳሳልናቸው ትገነዘባለህ? መቀየር አለበት። እኛ አመለካከታችንን ስንቀይር ሰዎችን የምናይበትና የምንረዳበትን መንገድ አብሮ ይቀየራል እና እንዲህ አይነቱ ገጠመኝ ትልቅ የአመለካከት ለውጥ ያመጣል። እናም ኦኩፔሽናል ቴራፒ ሰዎችን ወደ ስራ ስለመመለስ ብቻ አድርገው ይመለከቱት የነበሩት የልዑኩ ባልደረቦች በጉዞ መጨረሻ ላይ የዘርፉን ምንነት በበቂ ከመረዳትም አልፎ ለኢትዮጵያ ያለውን አስፈላጊነት በጥልቅ ስሜት ሲያብራሩ መስማት መቻላችን እጅግ አስደሳች ነበረ። ከዚያን ጊዜ ጀምሮ ደግሞ አብዛኞቹ ይህንን ዓላማ ወደፊት ለማራመድ እጅግ በጣም ጠንካራ አጋሮችና ባልደረቦቻችን ሊሆኑ በቁ። እንግዲህ የመንግስት ይሁንታና ፍቃድ በአስተማማኝ ሁኔታ ተገኝቷል። አሁን የቀረው ስራውን ወደ መሬት ማውረድ ነው። ጎንደር ላይ ዘላለም ዝግጁ ነው። በክሊኒክ ውስጥ ከሚሰጥ ሕክምና በዘለለ ማህበረሰቡን ራሱን መለወጥ እንደሚቻል እና እንደሚያስፈልግ አምኖበታል። ኦኩፔሽናል ቴራፒ ብዙ አይነት ለውጦች ያመጣል በአስተሳሰብ ላይ። አይ ቲንክ እኔ ቢገስት ምለው ትልቁ ለውጥ ምለው ብዙ ስለ ኢምፓወርመንት እንዳስብ አድርጎኛል። በተለይ ከአካል ጉዳተኞች ጋር በተያያዘ ኢምፓወር ማድረግ ኢኔብል ማድረግ እነሱን ላይ በተመለከተ ያለኝን አስተሳሰብ በጣም በብዙ ቀይሮታል። ከመድኃኒት ባለፈ አገልግሎትና ድጋፍ እንደሚያስፈልጋቸው ዘላለም ገብቶታል። ስራን ጨምሮ መጠነ ሰፊ አገልግሎቶችና ድጋፎችን ይሻሉ። ስለሆነም ጋት የተሰኘውን የጎንደር የድጋፍ መሳሪያና ቴክኖሎጂ ማዕከል አቋቋመ። መጀመሪያ ያደረግነው ምንድነው? እናቶችን በማህበር አደራጅተን ማህበር እንዲኖራቸው ራሳቸው እናቶቹ ህጋዊ የሆነ የበጎ አድራጎት ማህበር እንዲኖራቸው አደራጀን። ወደ 90 አካባቢ ሜምበር ያለው የእናቶች ማህበር ጎንደር ፓረንትስ ኦፍ ችልድረን ዊዝ ሰረብራል ፓልሲ አሶሲዬሽን ፓረንትስ ኦፍ ችልድረን ዊዝ ዲስኤቢሊቲ ሰረብራል ፓልሲ ብቻ አይደለም፣ ችልድረን ዊዝ ዲስኤቢሊቲ አሶሲዬሽን አቋቋምን። ስለዚህ የሙያ ስልጠና መጀመሪያ ያቋቋምነው የሙያ ስልጠና ነው። ወደ 30 በላይ የሚሆኑ እና ኬርጊቨሮችን እና አካል ጉዳተኞችን ሙያ ሰልጥነናቸዋል በእኛ ሴንተር። ለምሳሌ ጋርመንት የዚህ የልብስ ስፌት ሙያ ስልጠና ሰልጥነናል። ከዛ በኋላ ደግሞ ወደ 7 የሚሆኑ የኬርጊቨሮችና አካል ጉዳተኞችን ደግሞ ስራ እዛው አስይዘናል፣ ስራ ቀጥረናል። ራን እያደረገ ነው። ጋት ለወላጆች የስራ ዕድል አመቻችቷል። ለልጆችም ምቹ የሙያ ቦታን አበጅቷል። ሆኖም ግን ብዙ የቁሳቁሶች እጥረት አሉበት። ለምሳሌ ዊልቸር ከውጭ ለማስገባት እጅግ በጣም ብዙ ገንዘብ ይጠይቃል። ስለዚህ አማራጩ እዚሁ ለመስራት መሞከር ሆነ። ወርክሾፕ ሴት አድርገናል። ወርክሾፓችን ፉሊ ኢኩዊፕድ የሆነ የአሲስቲቭ ቴክኖሎጂ ብቻ ወርክሾፕ ነው። we have 3D ፕሪንተር አለን፣ CNC ራውተር አለን፣ ሁሉም ማሽኖች አሉን። ከረንትሊ አንዳንድ ዲቫይሶችን ኤክስፐሪመንት እያደረግን ነው። ለምሳሌ ስታንዲንግ ፍሬም ማምረት ጀምረናል። ልጆች የሚሆን የቶድለር ሞቢሊቲ ዲቫይስ የህፃናት መንቀሳቀሻ የሚሆን ከ5 ዓመት በታች ለሆኑ ልጆች የሚሆን ቶድለር ሞቢሊቲ ዲቫይስ እየሰራ እንገኛለን። ዘላለም አንድን ልጅ ማከም ብቻ ሳይሆን መላ ማህበረሰቡን ማብቃት ነበረ ግቡ። እናም የስራ ዕድል ፈጠረላቸው፣ መዋለ ህጻናት አቆመላቸው፣
ክብራቸውን አስመለሰላቸው። ኦኪፔሽናል ቴራፒ በተግባር ይሄ ነው። አካል ጉዳትን ማከም ሳይሆን የማህበረሰቡን ስርዓት ማድረቅና አቃፊ ማድረግ። ግን በዚህ ታሪክ ውስጥ ዘላለም አንድ ሰው ነው። ታዲያ ይህ የተስፋ ብልጭታ ወደ ተጋጋለ እሳት እንዴት ሊለወጥ ቻለ? ክፍል 3 የወደፊቱ ተስፋ። በዚህ ዓመት እንደ ጀብድ ሊቆጠር የሚችል ታሪክ ተሰርቷል። 16 የኦኩፔሽናል ቴራፒ ባለሙያዎች ከጎንደር ዩኒቨርሲቲ ለመጀመሪያ ጊዜ በመጀመሪያ ዲግሪ ተመረቁ። ይህም በኢትዮጵያ ውስጥ የሰለጠኑ የመጀመሪያዎቹ ፋና ወጊዎች ያደርጋቸዋል። 16 ተመራቂዎች ለ120 ሚሊዮን ህዝብ። ቁጥሩ ትንሽ ይመስላል፣ ግን ተስፋቸው በጣም ትልቅ ነው። ተፈላጊነታቸውም እንደዛው። እኔ በካናዳ እንደተመረኩ አንድ አማካሪ ከ6 ወራት በኋላ ስራ ካገኘሽ ጥሩ ተሳክቶልሻል ሲሉኝ ያስታውሳለሁ። እነዚህ ልጆች ግን በኢትዮጵያ በተመረቁ 3 ወራት ውስጥ ስራ ለመጀመር በቁ። በጣም ጥሩ ስኬት ነው። ይህ ገና ጅምር ነው። ሄዘር በኢትዮጵያ ከምዕራቡ ዓለም ቴክኖሎጂን ከማስመጣት ባለፈ ራሳችን መፍጠር የምንችልበትን ጊዜ በተስፋ አርቃ ትመለከታለች። በኢትዮጵያ የድጋፍ መሳሪያ ቴክኖሎጂ ጋር በተያያዘ ለፈጠራ ትልቅ እድል አለ። የእኛ ኦኩፔሽናል ቴራፒ ባለሙያዎች በደንብ የሰለጠኑና ያንን ፈጠራ ለመደገፍና ለማስቻል እንዲሁም ከሌሎች ጋር ሸሪክ ለመሆን በጥሩ አቅም ላይ የሚገኙ ናቸው። ለምሳሌ 3D ህትመቶችን ማዘጋጀት ወይም ከማምረቻ ፋብሪካዎች ጋር በመተባበር ምርትን ወደ ኢትዮጵያ አውድ ማላመድ፣ እንዲሁም ሰዎች የሚያስፈልጋቸውን የድጋፍ መሳሪያ ቴክኖሎጂዎች በሀገር ውስጥ እንዲመረቱና ጥቅም ላይ እንዲውሉ የምናደርገው እንዴት ነው የሚሉትን እናስባለን። ያ ደግሞ በስራ ፈጠራና በዘርፉ እድገት ረገድ ሌሎች ብዙ ተጨማሪ ጥቅሞችንና እድሎችን ያስገኛል። አኑሽካ ደግሞ እነዚህ ባለሙያዎች በሁሉም አስፈላጊ ቦታዎች እንዲገኙ ትመኛለች። በትምህርት ቤቶች፣ በቢሮዎች፣ በመንግስት መስሪያ ቤቶች። የኦኩፔሽናል ቴራፒ ባለሙያዎች በየቦታው ገብተው ስለ አካል ጉዳተኞች አቅምና አበርክቶች እንዲመሰክሩ እመኛለሁ። ለምሳሌ ስራ ቀጣሪዎች ምቹና አካታች አካባቢ እንዲኖራቸው ከፈለጉ የኦኩፔሽናል ቴራፒ ባለሙያዎች ሊያሰለጥኗቸው ይችላሉ። በዛ ጉብኝት የተለያዩ የሚኒስቴር መስሪያ ቤት ባልደረቦችን ያካተት ነው። ለዚህ ነው በተለያዩ ዘርፎች የኦኩፔሽናል ቴራፒ ባለሙያዎች እንዲኖሩን። ምክንያቱም ይህን ማድረግ ሁሉም ዜጋ ለማህበረሰቡ አስተዋጽኦ የሚያደርግበት እኩል እድል እንዲያገኝና እንዲሳካለት ይረዳል። እውነቱን ለመናገር በማንኛውም ዘርፍ የመጀመሪያ መሆን እጅግ አደጋች ነው። ብዙ ፈተናዎች አሉት። መንገዱ ውስብስብና ያልተደላደለ ብቻ ሳይሆን አቅጣጫ ጠቋሚ ካርታም የለም። መንገዱ ግልጽ ባይሆንም እነሱ ፋና ወጊ መሆናቸውን እንዲገነዘቡ ፈልጋለሁ። እናም ልላቸው መፈልገው የምታደርጉት ጥረት በኢትዮጵያ ብቻ ሳይሆን በመላው ዓለም ላይ ተጽዕኖ ያለውና ሰዎችን ሁሉ በእኩልነት የሚያቅፍ ማህበረሰብ ለመፍጠር የሚረዳ ነው። መንገዱ ጭቃማና የሚገፋ ባይመስልም እንዲሁም ምን እያደረኩ ነው ብላችሁ ብትጠራጠሩም እንኳን ተስፋ እንዳትቆርጡ። እናንተ መሪዎች ናችሁ። መሪ መሆን ደግሞ አንዳንድ ጊዜ ብቸኝነትን ሊያስከትል ይችላል። ከአፌ ላይ ነው የወሰድሽው። አዎ፣ ምንም እንኳን ብቸኝነት ቢሰማችሁም እናንተን ከጎናችሁ ሆኖ የሚደግፋችሁ ትልቅ ማህበረሰብ እንዳለ እንድታውቁ ነው። በዙሪያችሁ ቁጥራቸው ከጊዜ ወደ ጊዜ እየጨመረ የሚመጣ ብዙ ባልደረቦች አሏችሁ። እነዚህን ሁሉ ሰዎች የእናንተን ስኬት አብዝቶ ይፈልጋሉ። ምክንያቱም ሁላችንም የምንቆመውና የምንጨነቀው ለአንድ ዓላማ ነው። ቀደም ሲል ስለ አንዲት ዘመዴና ህይወቷን ስለቀየረው ስትሮክ የነገርኳችሁን ካስታወሳችሁ በዛን ጊዜ የተሰማኝን ፍርሃት በፍጹም አልረሳውም። ህይወቷ ያበቃለት መስሎ ነበር የተሰማኝ። በሮች ሁሉ እንደተዘጉ ነበር የደመደምኩት። ሆኖም ግን አሁን እሷን ሳያትና እነዚህን 16 አዲስ ተመራቂዎች ሳስብ እጅግ በጣም ልዩ አዲስ ነገር ነው የሚሰማኝ። ተስፋ። አካል ጉዳተኝነት
ከብዙ የህይወት ገጽታዎች አንዱ እንጂ የታሪኩ መዝጊያ፣ መደምደሚያ፣ ማብቂያ እንዳልሆነ ተረድቻለሁ። ሆኖም ግን ይህንን ህይወት በመልካም ጎኑ ለመኖር ብዙ ድጋፎች ያስፈልጋሉ። በቂና ምቹ የድጋፍ መሳሪያዎች እንሻለን። ከዛ በላይ ግን አቃፊና አድሎ አልባ ማህበረሰብን መገንባት ይጠይቀናል። 17.5 ሚሊዮን ኢትዮጵያውያን አካል ጉዳተኞች ናቸው። ለረጅም ጊዜ ይህንን እድል ሳያገኙ ግን በተስፋ ሲጠባበቁ ኖረዋል። እናም አሁን እነሱና ሌሎች ድጋፍን የሚሹ ወገኖች ሁሉ የሚወዱትን፣ የሚፈልጉትን፣ የሚሹትን ነገር እንዲከውኑ ለማብቃትና ለማስቻል የተማሩ የሰለጠኑ ወገኖች አሏቸው። አዎ፣ ከውስጥ የተቆለፈባቸው በሮች ቀስ በቀስ መከፈት ጀምረዋል። የእንባ ዘለላዎች ወደ ሳቅ ፍንጣቂዎች እየተቀየሩ ናቸው።